ዳኛውና መዲና እንዴት ተገናኙ? በይነ ልሳናት ሴማዊ ቋንቋዎችን የምንዳስበት መድረክ። بين اللسانات Exploring Semitic Languages ጤና ይስጥልን። እንኳን ወደ በይነ ልሳናት በሰላም መጣችሁ። ዛሬ አንድ ጥንታዊ ቃል ከምስጢራዊ ከተማ ወደ ተደበቀው ነገዱ የሚያደርገውን ረዥም ጉዞ ተከትለን አብረን እንገሰግሳለን። ብዙ ሰዎች ከተማ ወይም ማዕከል በሚል ቢያውቁትም እሱ ከዚያ ያለፈ አስደናቂ ታሪክ አስሎ ይገኛል። ዳኛውና መዲና እንዴት ተገናኙ በሚል ጥያቄ በመንደርደር ወደ ጉዳዩ እንገባለን። የዚህ ጥያቄ መልስ ከአንድ ዘመናዊ ከተማ ጀርባ ወደ ተሸሸገ ጥንታዊ ሴማዊ ስርወ ቃል ይወስደናል። አብረን እንገስግስ። መዲና እና ተዛማጅ ቃሎች በሴማዊ ልሳናት ዓለም የተለመዱ ናቸው። ቃሎቹ ሊመሳሰሉ ይችላሉ። ይሁንና እያንዳንዱ ቃል በራሱ የተለየ ድንቅ ታሪክ ይነግረናል። እንዲህ አይነት ልሳናዊ ትስስሮችን ከአመጣጣቸው በመመርመር አንድ ስርወ ቃል በዘመን ጉዞ ውስጥ ባህልን እንዴት መልክ ማስያዝ እንደቻለ እንገነዘባለን። በመጀመሪያ እይታ መዲና ሲባል ከተማ ወይም መናገሻ የሚል ትርጉም የያዘ ቢመስልም ከዚያ ግልጥ ትርጉም ጀርባ ጥልቅ ተግባር ተደብቆ ይስተዋላል። የቃሉ ጥንታዊ እሳቤ ከቦታ ባሻገር የሚያመላክተው ትልቅ ቁም ነገር አለ። የሆነ ተግባርን ይወክል ነበር። ያ ተግባር ምን ነበር? አብረን እንቃኘዋለን። ሚስጥሩ ድይን ከሚለው ጥንታዊ ሴማዊ ስርወ ቃል ውስጥ ይገኛል። ይህ ስርወ ቃል ዳኝነትንና ፍትህን ይወክላል። ድይል ከሚለው ስርወ ቃል የተገኘው እና ፍርድን ወይም ዳኝነትን የሚገልጽልን ቃል በግዕዝ ደይል ሲሆን በዕብራይስጥ በአረብኛ እና በአራምኛ ደግሞ አንድ አይነት ነው። እሱም ዲን ነው። በአረብኛ ቃሉ ከፍርድ በተጨማሪ እምነት ወይም ሃይማኖት የሚል ትርጉም አለው። በግዕዝ እና በዕብራይስጥ ከዚሁ ስርወ ቃል የሚመነጩ ግሶችን፣ ገላጮችንና ስሞችን እናገኛለን። በግዕዝ ደየነ፣ በዕብራይስጥ ዳን ስንል በአማርኛ ዳኘ፣ ፈረደ ወይም ቀጣ ማለታችን ነው። ዳኛ ለማለት ደግሞ በግዕዝ ደያኒ፣ በዕብራይስጥ ደግሞ ዳያን እንላለን። ፍርድ ደግሞ በግዕዝ ደይን ሲሆን በዕብራይስጥ ዲን ነው። በነገራችን ላይ በነባሩ አማርኛ ለምሳሌ በጎጃም ደየነ ማለት በደለ፣ አሰቃየ ማለት ሲሆን ደይን ደግሞ በደል፣ ስቃይ የሚል ትርጉም አለው። እነዚህ ትርጓሜዎች ዳኝነት ፍትህንና ስቃይን ሊያስከትል እንደሚችል ያስታውሱናል። መዲና የሚለው ቃል ሕይወትና ሕግ የሚገናኙበትን እውነታ ያስተጋባል። ወደ ዋናው ነጥባችን ስንመለስ መዲና ድይል ከሚለው ስርወ ቃል የተገኘ ሲሆን የመጀመሪያውና ጥንታዊ ትርጉሙ ፍርድ ወይም ዳኝነት የሚሰጥበት ቦታ ማለት ነው። መዳኛ ቦታ ልንለውም እንችላለን። ጥንት መዲና ፍርድ የሚሰጥበት ቦታ ማለት ነበር። በሂደት ከተሞች የመስተዳደር ማዕከሎች እየሆኑ ሲመጡ ቃሉ መናገሻ ወይም ከተማ የሚለውን ሰፋ ያለ ትርጉም ያዘ። ይህ የትርጉም ለውጥ ትርጓሚዎች ህዝቡን ተከትለው እንደሚጓዙና ቃሎች የጥንቱን ዓለም ትዝታ ይዘው እንደሚኖሩ ያሳያል። የመዲናን ጉዞ በመከተል ዳኛው መዲና እንዴት እንዳገኛት ከመመርመራችን በተጨማሪ መዲና ዛሬ ድረስ የምታስተጋባውን ጥሪ አዳምጠናል። ወደ ዝግጅታችን መቋጫ ከመሸጋገራችን በፊት ካቀረብነው ታሪክ ጋር በተያያዘ ያሉትን የስርወ ቃል አደራረብ መንገዶች በማወዳደር ትዝብታችንን እናስቀምጣለን። ዳኛን እና መዳኘትን በሚመለከት በሴማዊ ቋንቋዎች ሁለት አይነት የቃል አመሰራረት መንገዶች እንዳሉ ተመልክተናል። በአንደኛ ምድብ የሚካተቱት ድይል የሚለውን ባለሶስት ተነባቢ ፊደል ስርወ ቃል አስጠብቀው ዘመናትን የዘለቁ ቃሎች ሲሆኑ ደያኒ ግዕዝ፣ ዳያን ዕብራይስጥና ዳያና አራምኛ በምሳሌነት ይጠቀሳሉ። ሁለተኛ በአረብኛ ዳና እና ዲን፣ በዕብራይስጥ ዳን እና ዲን የሚሉት እና የመሳሰሉት ቃሎች ስርወ ቃላቸው ድይን ከሚለው መሀል ላይ ያለውን ፊደል ይን ትቶ ድል ብቻ ሆኗል። የአማርኛዎቹ ዳኘ እና ዳኛም የለን ድምፅ በየ ቢተኩትም በዚሁ ምድብ ይካተታል። በዚህ በሁለተኛው ምድብ የተከሰተው ደካማ ተነባቢ ፊደልን የማኮማተር ወይም የመተው ልሳናዊ ሂደት በሴማዊ ቋንቋ የድምፅ ስርዓት ውስጥ የተለመደ ነው። ዳሌ የሚለው የግዕዝ ቃልና አምሳያዎቹ በዚሁ ምድብ ሊካተቱ እንደሚችሉ የአማርኛ ተጽዕኖ እንዳረፈባቸውና ድይን ከሚለው ከነባሩ የግዕዝ ስርወ ቃል እንዳፈነገጡ ይታሰባል። በመሰረቱ ከላይ የጠቀስናቸው ቃሎች ሁሉ የዘር ምንጫቸው የሚቀዳው ድይል ከሚለው ጥንታዊ ስርወ ቃል ነው። ድል የሚለውን ስርወ ቃል የሚከተሉ ቃሎች በኋላ ብቅ ያሉ ነገር ግን ያንኑ ዳኝነት፣ መዳኘት የሚለውን ትርጓሜ የሚያንጸባርቁ ናቸው። በመሆኑም እነዚህ ቃሎች በሙሉ ወደኋላ ጓዙ የሚያገኙት አንድ ጥንታዊ ስርወ ቃል ድይን ይሆናል። እሱም ዳኝነት ወይም መዳኘት የሚለው ምንጭ ነው። በመጨረሻ ድይን ከሚለው ስርወ ቃል ጋር የሚገናኙ ስሞችን በምሳሌነት እናነሳለን። በዕብራይስጥ እና በአራምኛ ከዚህ ስርወ ቃል የወጡ ብዙ ስሞች ቢኖሩም ለምሳሌነት ዳንኤልና ኤልዳናን አቅርበናል። በዕብራይስጥ ኤል ማለት እግዚአብሔር ወይም አምላክ ማለት ነው። እናም ኤልዳና ሲባል እግዚአብሔር ዳኘ ወይም እግዚአብሔር ፈረደ ማለት ነው። በአጭሩ በአማርኛ ዳኘ ከሚለው ስም ጋር ይመሳሰላል። ዳኘ ሲባልም እሱ ዳኘ፣ አምላክ ፈረደ ለማለት ነውና። በአረብኛም ከዲን ጋር የተያዙ ብዙ ስሞች አሉ። ሰይፈ ዲን የሚለው አንድ ምሳሌ ነው። ጥያቄ፣ የዳንኤልና የሰይፈ ዲንን ትርጉም እስቲ የምታውቁ ንገሩን። አብራችሁ ስለዘለቃችሁ እድሜ ይስጥልን ብለናል። የበይነ ልሳናት ደንበኛ ካልሆናችሁ እንድትሆኑ፣ አንድ ዝግጅት ካስደሰታችሁ እግርጌ ያለውን የወድጄዋለሁ ምልክት እንድትጫኑ፣ ሌሎች ባዩት መልካም ብላችሁ የምታስቡን ዝግጅት ደግሞ እንድታጋሩ እያስታወስን
በሚቀጥለው መርሃ ግብር ቸር እንዲያገናኝ በመመኘት እዚህ ላይ እንሰናበታለን።